ሰላም ጤና ይስጥልኝ። ብሩክ ቲዩብ ነው። ዛሬ በአሁን ሰዓት ላይ በጣም ጠቃሚና ተፈላጊ በሆነው በፎቶ ኤዲቲንግ እና የቪዲዮ ኤዲቲንግ የምንማማርበት አዲስ ቻናል ነው። ወደ ዝርዝር መረጃው ከመግባታችን በፊት ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛለሁ። አሁን የምንማማረው አዶቤ ፎቶሾፕ ነው የሚሆነው። ቀጥታ ወደ ቪዲዮ እንደ ሁል ጊዜ የምንጀምረው እንዴት አድርገን ነው አዶቤ ፎቶሾፕ ሶፍትዌር ኮምፒውተራችን ላይ የምንጭነው የሚለው ይሆናል። ይሄም ማለት how to install አዶቤ ፎቶሾፕ ማለት ነውና አዶቤ ፎቶሾፕ መጀመሪያ ኮምፒውተራችን ላይ የምንጭነው አዶቤ ፎቶሾፕ ሶፍትዌር ይኖራል። ብዙ አይነት ሶፍትዌሮች አሉ። እኔ የምጠቀመው የፎቶሾፕ ሲሲ የሚባለውን ይሆናል። አሁን ላይ ያዘጋጀነውን ሶፍትዌር ኦፕን በማለት እንከፍተዋለን። የኔ ዚፕ ስለሆነ ነው። ከዛ አዶቤ ፎቶሾፕ ሲሲ የሚለውን ዳብል ክሊክ ካደረግን በኋላ ኤክስትራክት አድርጎ እንደዚህ ያማርጠናል። የስ እንለዋለን። ዘን አዶቤ ፎቶሾፕ ሲሲ ኢንስታል የሚሆነው ሲ ላይ ፕሮግራም ፋይል 86 የሚለው ፎቶሾፕ የሚለው ፎልደር ላይ ነው። ኔክስት እንለዋለን። በዚህ ላይ ራሱ ኢንስቶል አድርጎ እንጨርሳል። እንደምታዩት ፎቶሾፕ ሲሲ እና ፎቶሾፕ ሲሲ 64 የሚል ያመጣልናል። እኔ 64 ስለማያስፈልገኝ ዲሌት እለዋለሁ። ሲሲን እንክፈተው። እስቲ ዳብል ክሊክ አድርገን እንክፈተው።